ጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ኃይለማርያም እንዲሁም መምህራችን መምህር አምደወርቅ አሁን የምንገኘው ደብረ ጽጌ ቅድስት መልክዓ ቅድስት ኪዳነ ምሕረት ነው የምንገኘው። መምህራችን እንግዲህ ይህ ዘመኑ ያው ከነገው ዕለትና ቀን ጀምሮ ልደት የምናስታውስበት ነውና ስለ ልደት አንዳንድ ነገር እንነጋገራለን። በቤታችን ቅድስት ድንግል ማርያም እስከምትወልደው ድረስ ልጇን አታውቀውም ነበር ይላል እና እንደዚህ ዜና አያይዘው እንዲያብራሩልን እንፈልጋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ክቡር አባታችን ሊቀ ጉባኤ ቆሞስ አባ ኤልያስ ሻሸመኔ የደብረ ጽጌና የደብረ ምጥማቅ አድባራት ዋና አስተዳዳሪ፣ ክቡር አባታችን ቆሞስ አባ ኃይለማርያም በረከታችሁ ይድረሰኝና ያው ወደ ጥያቄው ነው የሚሄደው። ጥያቄው ወወለደት ወልደ ዘበኩራ የበኩር ልጇን ወለደችው የሚለውን በዚህ በሉቃስ ወንጌል ምዕራፍ 2:7 ላይ ያለውን አባታችን አነሱት። ያው እመቤታችን ታውቀዋለች። የምታውቀውም መልአኩ ካበሰራት ጀምሮ ነው። እናሁ ድንግል ትጸንስ ወትወልድ ወልደ ከነገራት በኋላ ከመንፈስ ቅዱስ እንደምትጸንስ እንደምትወልድ አውቃለች። በወለደችው ጊዜ ግን ለሌሎቹ የሚያደናግርና የማይገባ ስለነበረ እመቤታችን የበኩር ልጇን ወለደችው ይላል። የበኩር ልጇን ብለው ሰዎች የሚሰነጥቁት ብኩርና የበኩር ልጅ የሚባለው ለእናቱ መጀመሪያ ፈርቀዳጁ ነው የተወለደው። የግድ ሁለተኛ መወለድ የማይጠበቅበት ነው። ለምሳሌ ወልድ የዘበኩር የነበርበ የማለ ሲል ለእግዚአብሔር አብ አንድ ልጁን ኢየሱስ ክርስቶስን እየተናገረ ነው። ብኩርና ሁለተኛ ልጅ የሚያስፈልገው ከሆነ የግድ ለእግዚአብሔር አብ ሁለተኛ ልጅ እንዳለው ያስመስላል እና እመቤታችን የበኩር ልጇን ወለደችው ሲል ሁለተኛ የሌለበት አንድ ልጇን ቅድመ ዓለም እግዚአብሔር አብ ያለ እናት እንደወለደ ድረ ዓለም እመቤታችንም ያለ አባት ወልዳ ልደት ቀዳማዊት ሀውቀ በዳህራዊ ልደት የቀድሞ ልደቱ እናውቀው ዘንድ እመቤታችን ድረ ዓለም ያለ አባት ወልዳ ስላሳየችን ለሌሎቹ ምክንያትና ትምህርት ይሆን ዘንድ በዚህ ምክንያት የበኩር ልጇን ድንግል ማርያም ወልደዋለች ማለት ነው። እሺ መምህራችን እንግዲህ ጌታ ኢየሱስ ክርስቶስ በቤተልሔም ነው የተወለደው ይላል። በቤተልሔም የተወለደበት ትልቁ ምክንያቱ ምንድን ነው? ሌላ አካባቢ መወለድ ይችላል ነበረምን? እና በቤተልሔም የተወለደበት ምክንያቱንስ አብረው ቢያብራሩ። ምክንያቱ ትንቢቱ ይፈጸም ዘንድ ነው። ትንቢቱ ነቢዩ ሚልክያስ ሌሎች ሀገሮችን ሲያስተምር ውሎ በቤተልሔም ሲያቋርጥ ይቺ ቤተልሔም የምትባለው ቋያ በቅሎባት አራዊት ሰልጥኖባት አየ። ዋንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ ነገሥተ ይሁዳ፣ ያንቺ የኤፍራታ ምድር ሆይ የይሁዳ ነገሥታት ከሚነግሱባት ብትበልጥ እንጂ አታንሽም። እንዲህ ቋያ እንደበቀለብሽ አራዊት እንደሰለጠነብሽ አትቀሪም። ንጉሥ ይነግስብሻል፣ እስራኤል ይገብሩብሻል፣ አሕዛብ እስራኤል ደጅ ይጸኑብሻል፣ አሕዛብ ይገብሩብሻል፣ የነጋሪት ድምፅ ይሰማብሻል ብሎ ለቤተልሔም ትንቢት ተናግሮ ስለነበረ ያ ትንቢት ይፈጸም ዘንድ ለቤታችን በቤተልሔም ወልዳለች። አሁን ለምሳሌ እስራኤል ደጅ ይጠኑብሻል፣ አሕዛብም ይገብሩብሻል፣ የመላእክት ድምፅም ይሰማብሻል ብሎ ነው እዚህ ላይ እየገለጸ ያለው። ይሄ እነ ሰብአ ሰገል መገበራቸውን ማምጣታቸውን ሲያመለክት ነው ወይስ ሌላ? ለጊዜው ያው ዘሩባቤል የሚባል ንጉሥ በቤተልሔም ነግሶ ነጋሪት ተመቶበታል፣ እስራኤል ደጅ ጸንተውበታል፣ አሕዛብ ገብረዋል ለጊዜው ማለት ነው። ፍጻሜው ግን ንጉሥ ክርስቶስ በቤተልሔም ሲወለድ ሰብአ ሰገል ገብረዋል፣ መላእክት ያው ደጅ ጸንተዋል። 99 ነገደ መላእክት ደጅ ጸንተዋል። ያው ድንኳን ይተከልብሻል እንዳለ ጌታ ሲወለድ የብርሃን ድንኳን ቤተልሔም ተተክሏል። የነጋሪት ድምፅ ይሰማል እንደተባለ የመላእክት ቅዳሴ ተሰምቶበታል ማለት ነው። ስለዚህ በጊዜው ዘሩባቤል ነግሶ ነበረ። ፍጻሜው ግን ጌታ እንደሚነግስባት ዘሩባቤል ግን እዚያ ላይ ድንኳን ተክሎበት ነበር ማለት ነው። ለምሳሌ እዛ ላይ ካነሱት ላይ አንቺ ቤተልሔም ቋያ ወይም እንደበቀለብሽ አራዊት እንደሰለጠኑብሽ አትኖሪም ጌታ ኢየሱስ ክርስቶስ እስኪወለድ
ዓመት ድረስ ቋያውና አራዊት ሰልጥነውባት ይኖሩ ነበረ ወይስ እንዴት ነው? ዘሩባቤል ከነገሰባት በኋላ የሰዎቹ መኖሪያ ሆነች ቤተልሔም። ከዘሩባቤል በፊት ነው ማለት ነው? ከዘሩባቤል በፊት ነው ምድረ በዳና ቋያ የበቀለባት ሆነች። ለምሳሌ በዚያ ጊዜውና ሰዓቱን ጠብቆ ትንቢቱም ተፈጽሞ ጌታ ኢየሱስ ክርስቶስ በቤተልሔም ተወለደ። ሲወለድ ግን መላእክት ሁሉ ለምስጋና ቀርበዋል እና በመጀመሪያ ለምስጋና መላእክት አይቀርቡም ነበርና ለምሳሌ ያክል ሰውና መላእክት ተርቀው ነበረ። መራራቃቸው ምክንያቱ ሰውና መላእክት የማይገናኙበት መራራቃቸው ምክንያቱ ምን ነበር? ያው የመራራቃቸው ምክንያት አዳም በበደለው በደል ምክንያት ነው። መቼም አንድ ሰው ከንጉስ ጋር ተጣላ ማለት ከሰራዊቱ ጋር ተጣላ ማለት ነው። የእግዚአብሔር ሰራዊቶች መላእክት ናቸው። አዳም በበደለ ጊዜ እግዚአብሔር ጋር ገነትን ታክል ቦታ እግዚአብሔር የሚያክል ጌታ አጣ። በዚያ ምክንያት የሰው ልጅ ልመና ተቀባይነት አልነበረው። ጸሎቱን የሚለምነው ልመናን መላእክት አያወጡም ነበረ፣ አያሳርጉም ነበረ። የሚሰዉትን መስዋዕት አያሳርጉም ነበር። ግን ጌታ ከተወለደ በኋላ ያ ነገር ይፈጸማል። ከዚያ በፊት እንዳልነበረ የሚገልጽልን የነብዩ ኢሳይያስ ንግግር ነው። ምን አለ? ነባይነ ከመዘይናይነ ኮነ ወጽድቅነ ኮነ ከመጽድቀቱ እንደው ተናገር እንዳልተናገር ይሆን ጽድቃችንም መርገም እንደነካው ሆነ ብሎ ተናግሯልና በዚያ ምክንያት ተቀባይነት እንዳልነበረው የሚገልጽ ነው። በቤታችን ግን ክርስቶስ ከወለደች በኋላ ግን ያ ነገር ክርስቶስ ከሰው ልጅ ጋር ሲጣላ መላእክትም የሰው ልጅ ልመና እና አለሁበት የሚያወርዱ ከእግዚአብሔር ምሕረት ከሰው ልጅ ደግሞ ልመና የሚያወርዱ በዚህ ምክንያት ከዚያ በፊት ግን ፈጽሞ የጠፋ ነው ማለት አይደለም። ጥቂት ረድኤተ እግዚአብሔር ተከልክሏል እንዳይባል ለእነ አብርሃም፣ ለእነ ይስሐቅ፣ ለእነ ዳዊት ትንሽ በዚህ በዮሐንስ ወንጌልም 38 ዓመት የተኛውን ውሃው ወርዶ አንዴ በመንካት ይፈውስ እንደነበረ ፈጽሞ ምሕረት እንዳላቀ ለማስብ ትንሽ ይደረግ ነበር። ፈጽሞ ግን የሰው ልጅ መባው ያደርግ የነበረ ድንግል ማርያም ክርስቶስን ከወለደች ለምሳሌ አሁን ሰውና መላእክት እንዳልተገናኙ አድርጎ ወንጌሉ የአዲስ ኪዳኑ ነገር ግን ደግሞ ሰውን ለመርዳት እንደመጡ ደግሞ ለምሳሌ እነ ሙሴን ባህር ሲከፍል መልአክ ይረዳው ነበር ይላል እና ይሄንን ሁሉ በዚያ ደግሞ እንደረዳው የሚያሳይ ነገር አለ። ይህስ እንዴት ነው? ዛሬ ላይ ሰውና መላእክት አይገናኙም ነበር ሲል ከዛ ጋር ደግሞ ሙሴን ይረዳው ነበር ሲል ይሄና ይሄ እንዴት ነው የሚታረቀው? ያው ለምሳሌ እነ ሙሴ እነምንላቸው እነ አብርሃም ደጋጎች አባቶች በአዳም ኃጢአት ነው የሚጠየቁት እንጂ በራሳቸው ንጹህና ቅዱስ ነበሩ። ስለዚህ እግዚአብሔር መላእክት አይወጡም አይወርዱም ማለት መባቸውን ለማሳረግ ነው እንጂ በረድኤት ለግብፃውያን ስጥመት ለሙሴ ማይዶን፣ ለባቢሎን ጥፋት ለሎጥ ድነት፣ ለኖህ መሻገር ለሰባ ትካት ስጥመት ሆኖ መላእክት ይህንን አድርገዋል እና መላእክት አይወጡም አይወርዱም ነበር ማለት መባቸውና እንትናቸውን ጸሎታቸውን ለማሳረግ ነው እንጂ ፈጽሞ እግዚአብሔር ረድኤተ እግዚአብሔር ወይም ደግሞ ጸጋ እግዚአብሔር ተለይቷል ማለታቸው። ምክንያቱም ጸጋ እግዚአብሔር ተለየን ወይም ደግሞ ረድኤቱ ተለየን ማለት እኛ መኖር አንችልም። አሁን እግዚአብሔር እንኳን በሰው ልጅ በሰይጣን ላይ አድሮ ነው። በሰይጣን ላይ ራሱ ካልኖረ ሰይጣን በራሱ ይጠፋል። አኗኗሩ ግን እኛ ይለያያል። በእኛ በጸጋና በመላእክት ነው የሚኖረው። በሰይጣን ግን በመላእክት በጸጋ የለበትም። ስለዚህ በመላእክት እግዚአብሔር ይኖር ነበረ። በዚያ ምክንያት ያው ለነሱም ድነት ይደረግላቸው ነበር። ግን ፈጽሞ እርቃን ነበር። ግን ጌታ ኢየሱስ ክርስቶስ ከተወለደ በኋላ ግን እርቅ ተጀመረ። አሁን መላእክት ጌታ ኢየሱስ ክርስቶስ ሲወለድ ያመሰገኑት ምስጋና ምን ነበረ? ያመሰገኑት ስብሐት ለእግዚአብሔር በሰማያት ወሰላም በምድር። ስብሐት አዲስ ነው። አሁን እመቤታችን መላእክት እመቤታችን የሚወዱበት ምክንያት አዲስ ቅኔ ነው፣ አዲስ ድርሰት ነው ይላል። ስብሐት ለእግዚአብሔር በሰማያት ስጋ ከስላሴ ጋራ ክብር ምስጋና ተገባው ነው ያመሰገኑ። ወሰላም በምድር ማለት ደግሞ በምድር ደግሞ እርቅ ተወጠነ። ሰው ከእግዚአብሔር ጋራ ከመላእክት ጋራ ሰማይና ምድር ሕዝብና አሕዛብ ታረቁ ማለት ነው። ከዚያ ስብሐት ለእግዚአብሔር በሰማያት ማለት በሰማይ በመላእክት ዘንዳ ምስጋና ተደረገ፣ በሰላም በምድር በሰው ልጅ ዘንዳ ስብሐት ለእግዚአብሔር